ሰላም እንዴት ናችሁ? የኮዲንግ ነው። ዌብሳይት ዴቨሎፐር መሆን የምትፈልጉ ዛሬ ፒኤችፒ ነው ወይም ደግሞ ፒኤችፒን ኤችቲኤምኤል ሲኤስኤስ ጋር አይተን የምናይበት ተከታታይ ቪዲዮ ነው። ስለዚህ ሰብስክራይብ ሼር በማድረግ ቤተሰቡ ነው እንላለን። ዛሬ የምናየው ወይም ደግሞ ዳታ ታይፕ የምንለው ፒኤችፒ ላይ እሱን የምናይ ይሆናል። ዳታ ታይፕ ስንል ባለፈው ቫሪያብሎችን አይተን ነበረ። እንደገና ደግሞ ቫሪያብል ምን አይነት ስኮፕ ይኖራቸዋል፣ ድንበራቸው እስከምን እስከምን ነው የሚለውን ነበረ ስናይ የነበረው። ዛሬ ግን እነዛ ቫሪያብሎች ወይም ደግሞ ዳታዎችን ስቶር የምናደርግባቸው ኔሞች ምን አይነት ዳታ ነው ስቶር ማድረግ ያለባቸው የሚለውን ነገር እናያለን። ስለዚህ ምን አይነት ዳታ ታይፕ ስቶር ሊያደርጉ ይችላሉ? ኢት ዲፐንድስ ኦን አስ ማለት ነው። በእኛ ነው ዲፐንድ የሚደረገው። እኔ ስትሪንግ ከፈለኩ ስትሪንግ ስቶር እንዲያደርጉ፣ ኢንቲጀር ከፈለኩ ኢንቲጀር ስቶር እንዲያደርጉ ምናምን እሱን እናደርጋለን እናያለን ማለት ነው። ስለዚህ ዳታ ታይፕ ስንል ስቶር የሚያደርጉት ቫሪያብሎቹ ስቶር የሚያደርጉት የዳታው አይነት ምን መሆን አለበት ወይም ደግሞ ምን አይነት መሆን አለበት የሚለውን ነገር አይደንቲፋይ ለማድረግ ወይም ደግሞ ዲስክራይብ ለማድረግ የምንጠቀምበት ወይ which is called ዳታ ታይፕ ብለን እንጠራዋለን ያንን ማለት ነው። የመጀመሪያው ስትሪንግ ነው። ፒኤችፒ ላይ ከምናያቸው አንደኛው ዳታ ታይፕ ፒኤችፒ ሰፖርት የሚያደርጋቸው ስትሪንግ ነው። ስትሪንግ ስንል በሲንግል ወይም ደግሞ በደብል ኮት ምን የሆነ በሲንግል ወይም ደግሞ በደብል ኮት የተቀመጠ ስኩዌርስ ኦፍ ካራክተር ዊ ኮል ኢት ስትሪንግ ነው ብለን እንጠራለን ማለት ነው። ሲንግል ኦር ደብል ኮት ማለት ነው። ሌላው ሁለተኛው ኢንቲጀር ነው። ኢንቲጀር ስንል አን ኢንቲጀር ኢዝ ዳታ ታይፕ ዛት ኖ ዴሲማል ፕሌስ ወይም ደግሞ ኖ ዴሲማል ነምበርስ ዴሲማል ፖይንት የሌለው ወይም ደግሞ ዴሲማል ፕሌስ የሌለው ከሆነ ዊ ኮል ኢት ኢንቲጀር ብለን እንጠራዋለን ማለት ነው። ያ ማለት በሲንግል እና በደብል ኮት አይደለም፣ ነገር ግን ቁጥር ሆኖ ከኔጌቲቭም ፖዚቲቭም ወይም ደግሞ ዜሮም ይዞ ምን የሆነ ከዴሲማል ፖይንት ውጭ ከሆነ ዴሲማል ፕሌስ ካልያዘ ኢንቲጀር ነው ብለን እንጠራለን ማለት ነው፣ ወይም ደግሞ ድፍን ቁጥር የምንለው። ሌላው ምንድነው? ፍሎት ነው። ይሄኛው ፍሎት የምንለው ልክ እንደ ፍራክሽን የሚይዝ ማለት ነው። ዴሲማል ፖይንት ወይም ደግሞ ዴሲማል ፕሌስ ይኖረዋል። ያንን ምን ብለን እንጠራዋለን? ፍሎት ብለን እንጠራዋለን። ሌላ ደብል የሚባልም ማለት ደብል የምንለው ልክ እንደ ፍሎት እና ደብል ተመሳሳይ ናቸው። ስቶር የሚያደርጉት ተመሳሳይ ነው፣ ነገር ግን በሌንግዛቸው ወይም ደግሞ በሳይዛቸው ነው የሚለያዩት። ደብል ከፍሎት ይበልጣል። የተሻለ ስፔስ መያዝ የሚችል ከሆነ ደብል ነው እንለዋለን። ፍሎት ደግሞ ምንም አይነት ዴሲማል ፕሌስ ቢኖረው ምንድነው ከደብል አንጻር እንትኑ ሳይዙ ስቶር የሚያደርግበት ሳይዙ ምን ያህል ያነሰ ነው። ነገር ግን ሁለታቸውም ተመሳሳይ ናቸው። ዳታ ታይፓቸው ተመሳሳይ ነው። ዴሲማል ፕሌስ ነው የሚይዘው ወይም ደግሞ ዴሲማል ፖይንት ያለውን የሚይዝ ከሆነ ፍሎት ብለን እንጠራዋለን። ሌላው አራተኛው ቡሊያን ነው። ቡሊያን ስንል አይዘር ትሩ ኦር ፎልስ ስቶር የሚያደርግልን ከሆነ ዊ ኮል ኢት ቡሊያን ብለን እንጠራዋለን ማለት ነው። እና ደግሞ ሌላው አሬ ነው። አሬ የምንለው ምንድን ነው? የተለያዩ ቫሉዎች ናቸው። ቫሉዎቹ ብዙ ናቸው። አሁን እዚህ ጋር ስትሪንግ ስንል አንድ ቫሉ ነው ስቶር የሚያደርግልን። ኢንቲጀር ስንል አንድ ቫሉ። ለምሳሌ ስትሪንግ ላይ ኔም እኩል ይሆናል ብዬ የሆነ ኔም ብሰጠው ምንድነው አንድ ኔም ብቻ ነው የምሰጠው ማለት ነው። አንድ ስም ብቻ ነው የምሰጠው። ለምሳሌ ኤጅ ብዬ የሆነ ቫሉ ብሰጠው አንድ የኤጅ ቫሉ ብቻ ነው የምሰጠው። ነገር ግን ብዙ ከአንድ በላይ ቫሉ ስቶር ሊያደርግልን የሚችል አንድ ቫሪያብል ብለን የምንጠራው ምን ተብሎ ይጠራል? አሬ ተብሎ ይጠራል ማለት ነው። ስለዚህ አሬ የምንለው የተለያየ ቫሉ ወይም ደግሞ መልቲፕል ቫሉ አንድ ቫሪያብል ላይ ስቶር የምናደርግበት ዳታ ታይፕ ምን ተብሎ ይጠራል? አሬ ብለን እንጠራዋለን ማለት ነው። እሱን ወደፊት የምናየው ይሆናል። ሌላኛው ኦብጀክት ነው። ኦብጀክት ሞር የምናየው ምንድን ነው? ኦብጀክት ኦሪየንትድ የሚባል አለ። ኦብጀክት ኦሪየንትድ የምንላቸው ምንድን ነው? በክላስ እና በኦብጀክት መካከል። ያ ማለት ለምሳሌ አንድ ቢውልዲንግ ወይም ደግሞ አንድ ህንፃ ቢውልዲንጉ ከመጀመሩ በፊት ምን ይኖረዋል? ብሉፕሪንት ይኖረዋል። ያ ማለት ዲዛይነር ይኖርና ዲዛይነሩ ምን ያደርጋል? ዲዛይን ያደርጋል። ይሄ ቤት ይህን መምሰል አለበት ብሎ ምን ያደርጋል? ያሰፍርልናል ማለት ነው። ኤተር ኢን ሶፍትዌር ሊሆን ይችላል ወይም ደግሞ በሃርድ ኮፒ ደግሞ ፔፐር ላይ ሊሆን ይችላል። ስለዚህ ምንድነው የሆነ ዲዛይን ነገር አለ ማለት ነው። ያን ዲዛይን ተመስርቶ ነው ኮንስትራክተሩ ምን የሚያደርገው? ኮንስትራክት የሚያደርገው ማለት ነው። ስለዚህ ክላስ የምንለው እንደ ብሉፕሪንት ነው ወይም ደግሞ ስትራክቸሩን ዲፋይን የሚያደርግልን ሲሆን ከዛ በኋላ ያንን ወደ ሪል ስናመጣው ዊ ኮል ኢት ኦብጀክት ብለን እንጠራዋለን። ስፔሻሊ ኦብጀክት ኦሪየንትድ ፕሮግራሚንግ ላይ ስንመጣ ክላስ እና ኦብጀክት ስንመጣ ሞር ዲቴል የምናየው ይሆናል። ይሄኛው ደግሞ
አንደኛው የዳታ ታይፕ ነው። ሌላኛው ደግሞ ነል ነው። ነል ከሆነ ደግሞ ምንም አይነት ቫሉ ስቶር አያደርግም። ምንን ብቻ? ነል የምትለዋን ብቻ ይይዛል ማለት ነው። ነል ኢዝ ስፔሻል ዳታ ታይፕ which can have only one value that is called null። ነል የሚለው ቫሉ ብቻ ነው የሚኖረው ማለት ነው። ስለዚህ እነዚህ ምን ተብለው ይጠራሉ? ዳታ ታይፕ ተብለው ይጠራሉ ማለት ነው። ሌላው ምንድን ነው? ፒኤችፒ ላይ ከምናያቸው ፒኤችፒ ላይ ከምናያቸው ከዳታ ታይፕ ጋር ምናምን እንደተያያዙ ከቫሪያብል ጋር ሊያያዝ የሚችለው እንትኖች ናቸው። ኮንስታንት የምንላቸው አሉ። ፒኤችፒ ኮንስታንት ስንል ምን ማለት ነው? አንድ ቫሉ አሳይን ከተደረገ ሊቀየር የማይችል ከሆነ ምን ተብሎ ይጠራል? ኮንስታንት ተብሎ ይጠራል ማለት ነው። ስለዚህ አንድ ቫሉ ዲፋይን ይደረጋል። የዛ ቫሉ ምን አይደረግም? ቼንጅ ማድረግ አንችልም። ዊ ኮል ኢት ኮንስታንት ብለን እንጠራዋለን ማለት ቋሚ የሆነ ማለት ነው። መቀየር ማይችል ከሆነ ዊ ኮል ኢት ኮንስታንት ብለን እንጠራዋለን ማለት ነው። ስለዚህ ኮንስታንት አር ላይክ ቫሪያብልስ ኤክሴፕት ዛት ዋንስ ዘ አር ዲፋይንድ ዴይ ካንት ቢ ቼንጅድ። ስለዚህ ዋንስ ዘ አር ዲፋይንድ ዴይ ካንት ቢ ቼንጅድ ማለት አንዴ ዲፋይን ይደረጋሉ። ከዛ በኋላ የማይቀየሩ ከሆነ ምን ብለን እንጠራቸዋለን? ዊ ኮል ኢት ኮንስታንት ብለን እንጠራቸዋለን ማለት ነው። ስለዚህ አንላይክ ቫሪያብል ግን ወይም ደግሞ የዛኛው ተቃራኒ ማለት ነው። እንደ ቫሪያብል አይደሉም። ኮንስታንትስ አር አውቶማቲካሊ ግሎባል አክሮስ ኢንተርስክሪፕት። ያኛው ለምሳሌ ይሄ ቫሪያብሉ ምን አይነት ስኮፕ ይኖረዋል ብለናል? 3 አይነት ስኮፕ፣ ግሎባል፣ ሎካል እና ስታቲክ አይደለ? ይሄኛው ኮንስታንት ግን አንዴ ዲፋይን ይደረጋሉ፣ ከዛ በኋላ መቀየር አይችሉም። ነገር ግን እነሱ ምንድናቸው? ግሎባል ናቸው። አክሮስ ኢንተር ያ ማለት ኢንተርስክሪፕት ወይም ደግሞ ፋይላችን ላይ ምን ማድረግ እንችላለን? አክሰስ ማድረግ እንችላለን ማለት ነው። ወይም ደግሞ ፋይሉን ኢምፖርት የሚያደርግ ፈንክሽን ካለ ወይም ደግሞ ስክሪፕት ካለ ያም ራሱ ምን ማድረግ ይችላል? እነሱ መጠቀም ይችላል ማለት ነው። ስለዚህ እንደ ኮንስታንት እንደ ቫሪያብል ኮንስታንቶች ሎካል ሊሆኑ አይችሉም እንደማለት ነው አይደለ? ስለዚህ ለምን ቫሪያብል ላይ ሎካል የሆኑ ቫሪያብሎች ስላሉ ማለት ነው። እሱን ወደፊት የምናየው ይሆናል። ኮንስታንት ከቫሪያብል የሚለያቸው አንደኛው ደግሞ ይሄ ነው ማለት ነው። ስለዚህ ቱ ክሬት ኮንስታንት ሁለት አይነት መንገዶች አሉ። ፒኤችፒ ላይ ኮንስታንቶችን ዲፋይን ልናደርግ የምንችለው አንደኛው ዲፋይን የሚለውን ሜትድ መጠቀም ወይም ደግሞ ፈንክሽን ተጠቅመን ዲፋይን ማድረግ ስንችል አንድ ነው። ሁለተኛው እንደገና ኮንስት የምትለዋን ኪወርድ ኮንስት ስታንድስ ፎር ኮንስታንት ኮንስት የምትለዋን ኪወርድ ተጠቅመን ዲፋይን የምናደርግ ከሆነ ምን ተብሎ ይጠራል? ኮንስታንት ይሆናል ማለት ነው። ስለዚህ ዲፋይን የሚለው ፈንክሽን ስትራክቸሩ ሲንታክሱ ደግሞ ይህን ይመስላል። መጀመሪያ ላይ ኔም ይወስዳል። ሁለተኛው የዛን የቫሪያብሉን ኔም የኮንስታንቱን ኔም ቫሉ ይወስዳል ማለት ነው። ይሄኛው ኔም የምንለው ኔም ኦፍ ደ ኮንስታንት ማለት ነው። ሁለተኛው ደግሞ ቫሉ ቫሉ ኦፍ ደ ኮንስታንት ማለት ነው። ለምሳሌ ዲፋይን ብሎ ግሪቲንግ ዌልካም ቱ W3 ስኩል ይላል አይደለ? ስለዚህ ይሄንን ለምሳሌ ኔሙ ኔም ኦፍ ደ ኮንስታንት ኢዝ ግሪቲንግ አይደል? ስለዚህ ኢኮ ግሪቲንግ ብል ይችኛው ግሪቲንግ አትታወቅም አይደለ? እስካሁን ባየነው መንገድ አይነት ነገር ግን በኮንስታንት መንገድ ከመጣን ምን ተደረጋለች? አክሰስ ማድረግ እንችላለን። ይሄኛው ስትሪንግ ነው አይደል የሚመስለው? ስትሪንግ ስንል በሲንግል እና በዳብል ኮት ዲፋይን አድርገ ነው ሲኮንስ ኦፍ ካራክተር ምን ብለን እንጠራዋለን? ስትሪንግ ብለን ነበር አይደል? ስትሪንግ ነው የሚመስለው። ነገር ግን ዲፋይን በሚል ሜትድ ውስጥ ከተካተተ ኔም ኦፍ ኮንስታንት ነው ብለን እኛ ምን ማድረግ ይጠበቅብናል? ሪኮግናይዝ ማድረግ ይጠበቅብናል። ኔክስት ያለው ደግሞ ቫሉ ይሆናል ማለት ነው። ሌላኛው ሁለተኛው ኮንስት የምትለዋን ኪወርድ በመጠቀም ኮንስት ስንል ስታንድስ ፎር ኮንስታንት ብለን ስለዚህ ኮንስታንት ነው። ስለዚህ ኮንስት የሚለውን ኪወርድ መጠቀም ኮንስት ብለን ዶላር ሳይን መጠቀም አንችልም። እዚህ ጋር እንደምታዩት ኮንስት ብለን ኔም ኦፍ ደ ቫሪያብል ነው ኔም ኦፍ ደ ኮንስታንት ነው ምን እያደረግን ያለ ነው? ዲፋይን እያደረግን ያለ ነው እንጂ ስለዚህ ኔም ኦፍ ደ ኮንስታንት እንደ ቫሪያብል ብለን ከወሰድ ነው ምን መደረግ ያስፈልገው ነበረ? ዶላር ሳይን መቀመጥ ያስፈልገው ነበረ። ነገር ግን ዶላር ሳይን የለም። ምንድን ነው ማለት ነው? ኮንስት ከሚለው ኪወርድ በኋላ የኮንስታንቱን ኔም ዲፋይን በምናደርግበት ወይም ደግሞ ዲክላር በምናደርግበት ሰዓት we have not use ዶላር ሳይን የሚለውን ነገር መጠቀም አያስፈልገንም ማለት ነው። እሱን መያዝ ይጠበቅባቸዋል። ከዛ በተጨማሪ ኮንስታንት እና ዲፋይን ምንድነው ልዩነታቸው የሚለውን ነገር ቨርሰሳቸውን እነሱ እናያለን። ስለዚህ ኮንስት ቨርሰስ ዲፋይን ኮንስት የምንለው ካንት ቢ ክሬትድ ኢንሳይድ አናዘር ብሎክ ስኮፕ ያ ማለት ብሎክ ኦፍ ስኮፕ ማለት ለምሳሌ ፈንክሽን ሊኖር ይችላል ላይክ ኢንሳይድ ፈንክሽን ኦር ኢንሳይድ ኢፍ ስቴትመንት ስዊች ስቴትመንት ምናምን ይባላሉ ብሎክ ኦፍ ኮድ የምንላቸው እዛ ውስጥ ኮንስት ዲፋይን መደረግ አይችልም። ውጭ ላይ ነው ዲፋይን መደረግ ያለበት ነው። አንድ የምትይዙት ነገር ኢንሳይድ ፈንክሽን ኮንስት ብለን ዲፋይን ማድረግ አንችልም። እሱን ያዙ። ካን ቢ ክሬትድ ኢንሳይድ አናዘር ብሎክ ኦፍ ስኮፕ ያ ማለት ፈንክሽን ውስጥ ኢፍ ስቴትመንት ውስጥ ስዊች ስቴትመንት ውስጥ ምናምን
ዲፋይን የምትለዋን መጠቀም እንችላለን። ኮንስት ግን መጠቀም አንችልም ነው። ስለዚህ እሱን ነገር ትይዛላችሁ። ሶስተኛው ምንድን ነው? ፒኤችፒ ካስቲንግ ነው። ካስቲንግ ስንል ቼንጅ ቫሪያብል ፍሮም ዋን ዳታ ታይፕ ቱ አናዘር ነው። እኛ የምንፈልገው ዳታ ታይፑን ካስት ወይም ደግሞ ቼንጅ ማድረግ ከፈለግን ያ ሜካኒዝም ምን ተብሎ ይጠራል? ካስቲንግ ተብሎ ይጠራል ማለት ነው። ስለዚህ ካስቲንግ ስንል ምን ማለት ነው? ለምሳሌ ኢንቲጀር ነበር፣ ያ ማለት በደብል ወይም ደግሞ በሲንግል ኮት ነበር። ነገር ግን እኔ አሁን መጠቀም የፈለግኩት ወደ ኢንቲጀር ፈልጌ ነው። ስትሪንግ የነበረው ወደ ኢንቲጀር መቀየር እፈልጋለሁ ብል ዊ ኮል ኢት ካስቲንግ ተብሎ ይጠራል። ዳታ ታይፑን ቼንጅ እያደረግኩ ነው ማለት ሽፍት እያደረግኩ ነው ከአንድ ዳታ ታይፕ ወደ ሌላኛው ዳታ ታይፕ። ያ ሜካኒዝም ምን ተብሎ ይጠራል? ካስቲንግ ተብሎ ይጠራል ማለት ነው። ስለዚህ ካስት ስናደርግ ሲንታክሱ ምን አይነት ነው? እዚህ ጋር እንደምናየው ነው። ሁለት ኪውሪ ብሬሶችን እንጠቀማለን፣ ኦፕን እና ክሎዝን ብሬሱ ማለት ነው። ስለዚህ በዛ ውስጥ ወደምንቀይረው ዳታ ታይፕ እንጽፋለን፣ ከዛ በኋላ ቫሉ እንጽፋለን ማለት ነው። ስለዚህ ለምሳሌ እዚህ ጋር ብናይ ለምሳሌ ስትሪንግ ይላል አይደለ? ስትሪንግ በብራኬት ውስጥ ሆኖ አይደለ? ስለዚህ ከዛ በኋላ ከብራኬቱ መጨረሻ ላይ ደግሞ የምናደርገው ምንድን ነው? እኛ የምንቀይረውን የቫሪያብሉን ስም እናስቀምጣለን ማለት ነው። ስለዚህ ወደ ስትሪንግ እየቀየር ነው ማለት ነው። ሌላኛው ደግሞ ወደ ኢንቲጀር መቀየርም ከፈለግ ልክ እንደዚሁ ማለት ነው። ኢንት ብለን እሱም በብራኬት እናደርገዋለን። ከዛ ከብራኬቱ ውጭ ላይ ደግሞ የሚቀየረውን የዳታውን የቫሪያብሉን ታይፕ ኔሙን እናስቀምጣለን። ለምሳሌ ስትሪንግ ሆኖ ወደ ኢንቲጀር ምንቀይር ወይም ደግሞ ፍሎት ሆኖ ወደ ኢንቲጀር ምንቀይርበት፣ እሱን ደግሞ ሞር ወደ ኮዲንግ ስንመጣ እናየዋለን። ስለዚህ ሶስቱ በአንድ አይተናቸዋል። ምን አይተናል? አሁን ኮንስታንት አይተናል፣ ካስቲንግ አይተናል፣ ዳታ ታይፖችን አይተናል። እነሱ ሙሉዎችን ምን እናደርጋለን? በአንድ ኮድ ወይም ደግሞ በአንድ ቪዲዮ ኮዳቸውን ሶስታቸውንም ሞር ዲቴል እናያለን። ሰብስክራይብ ሼር ማድረጋቸውን እንዳትረሱ። ቻው።